ስኬታማ ከመሆናችሁ በፊት በጣም ብዙ ሰዎች እንደሚያገሏችሁ ማወቅ አለባችሁ። እኔ አሁን መጀመሪያ ይህ አሁን ያለሁበት ህይወት ከማምጣቴ በፊት በጣም ብዙ የሚጠራጠሩኝ ሰዎች ነበሩ። በጣም ብዙ የሚተርቡኝ ሰዎች ነበሩ። በጣም ብዙ ሰዎች ሰነፍ ይሉኝ ነበረ። ኢቭን እየሞከርኩኝ እያለ ማለት ነው። አያችሁ፣ ስኬት ከባድ የሚያደርገው ካጠገባችሁ ያሉ ሰዎች በእኛ ባለመተማመናቸው ነው። ችግሩ ደግሞ እኛ ከነሱ ድጋፍ እንፈልጋለን፣ ግን ሊደግፉን አይችሉም። ተረዳችሁኝ? ስለዚህ ስኬት ማለት የብቸኝነት ጉዞ እንደሆነ ማወቅ አለባችሁ። ኦፍኮርስ አንዳንዴ ጓደኛ ልታገኝ ትችላለህ ከመጀመሪያው ጀምሮ የሚተማመንበት፣ ግን ብዙዎቻችን እንደዛ እድለኞች አይደለንም። ብዙዎቻችን ጓደኞቻችን የሚተርቡን ሰዎች ናቸው። ከኛ ጋር ያደጉ ሰዎች የኛ ቀናተኛ ናቸው። ኢቭን ከቤተሰብ ጀምሮ እኛን ለማዳን ብለው ከፍርሃት ተነስተው ይመክሩናል። ያ የምንፈልገው ስኬት ከማምጣታችን በፊት እነሱ ትክክል የሆኑ ይመስላቸዋል። እኛ ደግሞ እኮ ፕሩፍ የለንም፣ ማሳያ የለንም። አረ እኔ ትክክል ነኝ፣ እግዚአብሔር ልቤ ውስጥ ያስቀመጠው አንድ ዓላማ አለ፣ እሱን እውን ለማድረግ ደግሞ በእናንተ ሳይሆን በራሴ መንገድ መከተል አለብኝ ትላለህ። ግን ደግሞ ምንም እውን የሆነ ነገር የለም። ዝም ብለህ ቃል መግባት ብቻ ነው፣ ቃል መግባት ብቻ ነው። ያ ደግሞ እንዴት አድካሚ እንደሆነ ይገባኛል። ግን ብቻችሁን መጓዝ አለባችሁ። የሰው ድጋፍ መጠበቅ አቁሙ። መዋረድን አትፍሩ። መተረብንና መታማትን አትፍሩ። ያለ ነገር ነው። ይህ ማለት የስኬት መንገድ ነው። እነዚህ ነገሮች ባይኖሩ ሁሉም ሰው ስኬታማ ይሆን ነበረ። እነዚህ ነገሮች ባይኖሩ 1 ሚሊዮን አዶናዮች ይኖሩ ነበር። ተረዳችሁኝ? ስለዚህ የሰው ድጋፍ አትጠብቁ። በራሳችሁ መንገድ ተመሩ። የራሳችሁ ህልም አላችሁ። እግዚአብሔር ያስቀመጣላችሁ ዓላማ አላችሁ። እሱ ዓላማ ደግሞ ሰው እንዲረዳላችሁ አጠብቁ። ዝም ብላችሁ ጀምሩ። ስቴፕ ከዛ ህይወታችሁ ሲቀየር አጨብጫቢ ከቀኝና ከግራ ይመጣል። ታያላችሁ እንደዚህ ያሉ